እዚህ ፈጣሪ በጎደለው ይሙላላችሁ። እኔማ ደካማ ወንድማችሁ ነኝ። እኔ አይደለሁም ሰጪ፣ ፈጣሪ ነው ሰጪ። እኔ ሰጪ አይደለሁም፣ እኔ ተቀባይ ነኝ። እሺ፣ ግን እኔ ምክንያት ነው ለእናንተ መሆነው እንጂ እኔ ሰጪ አይደለሁም። እሺ፣ እኔ ሰጪ፣ እኔ በጣም ከእናንተ ታች ነኝ። እሺ፣ ግን ሰጪ መድኃኒዓለም ነው። እሱ ደግሞ ይስጣችሁ። እሺ፣ እኔ ምክንያት ነኝ፣ እናንተ ምክንያት እኔ ሽቶ ቸርችሬ ምክንያት እንደሆናችሁ ነው እንጂ እኔ ሰጪ አይደለሁም። እሺ፣ እኔ ሰጪ አይደለሁም፣ ፈጣሪ ነው። እዚህ ልጅ ሊጨመርላት ያደረገው እኔ አይደለሁም፣ ፈጣሪ ነው ያደረገው። እሺ፣ ያመነቻት ድንግል ማርያም ብቻ እና እኔ አይደለሁም። እሺ ቤተሰቦች በጣም የተደነኩትኝ እኔ በእውነት እንትን ብላ ማርያም ብላ ጽፋ ጣልቱ ላይ ሲደርሳት ላይ ፊል የሆነ ስሜት አለ በእውነት። ሁለት ሽቶ ነው ያዘዘችው ሀዊ፣ አንደኛውን ማርያም እናቴ፣ አንደኛውን ደግሞ ኪዳነ ምሕረት እናቴ ብላ ነው ያሰራችው። በጣም እና ሁለት ሽቶ ነው ያዘዘችው፣ ሁለቱንም እንደዛ ብላ ነው ያሰራችው እና ደስ ይላል፣ ደስ ይላል። ያመናችሁት አይጥላችሁም። ተመኑ። እናመሰግናለን። ደስ ይላል። አንድ ሚሊዮን እንሂድ ነው። አንድ ሚሊዮኑ ከመሄዳችን በፊት እኔ ምን ፎሎ አድርጓት ፕሊዝ። የእኛንም የአፍቶ የሚለው የኛው ሁለተኛው አካውንታችንም የኛው 8 ሰዎች አላችሁ። ሁላችሁም ፎሎ ብታደረጉን አትጎዱም። ግዴላችሁ ብትከተሉ ማለት ነው። እኛን ብትከተሉ አትጎዱም። ፎሎ እንደገና እንደ ያብ አይነት ቅን ሰውን ፎሎ ማድረግ ለራስ ራሱ የመንፈስ እርካታን ይሰጣል። ምክንያቱም በጣም ነው ሰፖርት የሚያደርገው። እያንዳንዱ የታመመ ሰው እርዳታ አሰበስብ ነው። እያንዳንዱ እርዳታ ላይ እየተሳተፈ እያስገባ ደረሰኝ የሚልከው። አሁንም አይታችኋል እህታችንን። ፈጣሪ በቃ ወደ ስደት እንዳልመለስ ስላሰበልኝ ነው ይህንን 200,000 ብር ጣለን ያደረሰው ስትል ልቡ ተነክቶ 100,000 ብር አስብት እንግዲህ የእጣውን ግማሽ መርቆላታል። 300,000 ብር ሆኖላታል እህታችን አሁን ማለት ነው። እና እንደዚህ አይነት ቀን ወንድማችንን ደግሞ ማበረታታት ፎሎ ማድረግ ለራስም የመንፈስ እርካታን ይሰጣል። እና ፎሎ አድርጉ። ያ ፐርፊውምን ፎሎ ያላረጋችሁ ፕሊዝ። ሌላው ደግሞ ሪም ጎልድ እዚህ ጋር የምትታያችሁ ለወንድማችን አኑሻ ቻሌንጅ ለእኔ የሰጠችኝን ቻሌንጅ እኔ ለቪዲዮ ሰርቼ ለታመመ ለተቸገረ 250,000 ብር ለሚያስፈልገው ሰው ሜንሽን አድርጉ ብዬ ኮመንት ላይ ህዝቡ ሜንሽን አድርጎት አንድ አኑሻ የሚባል ኢትዮጵያ ውስጥ የሚኖር ወንድማችን ታማሚ ወንድማችን ለሱ ሆኗል ማለት ነው በህዝብ ምርጫ ቻሌንጁ። ስለዚህ አሁን ሪምን 2,000 ሰው ፎሎ ቢያደርጋትና 600,000 ብትገባ ነገ ለአኑሻ ወንድማችን 250,000 ብር አስገብታ ደረሰኝ ለኔ ታስረክባለች። ይህ የኔ ኃላፊነት ነው። በእኔ ኃላፊነት 250,000 ብሩ ነገ ይገባለታል። አሁን ፎሎ 2,000 ሰው ብቻ ፎሎ ቢተባበር ሪም ጎልድን አሁን 2,900 ብቻ ነው የቀራት። 598,100 አድርሶታል ልጁ ቪዲዮ ሰርቶ ምን ብሎ ለፍቶ እንደዛ ታሞ ቆሞ እየተንቀጠቀጠ ቪዲዮ ሰርቶ ለፍቶ ፎሎን አድርሶት የቀረው 1,900 ብቻ ነው። እና ፕሊዝ ተስፋ እንዳይቆርጥ ሙሉለት እናንተ። አሁን 1,800 ነው የቀረው። 598,200 ነው። 800 ሰው ብቻ 800 ነው የሚባለው 1,800 ሰው ብቻ ፎሎ ቢያደርግ 1,700 ማሻአላ በጣም ፈጣን ናችሁ። ተባረኩ። እናንተ ከኪሳችሁ 5 ሳይወጣ ፎሎ አድርጋችሁ ብቻ የሆነ ወንድማችሁ ታክሞ እንዲድን ማድረግ ከቻላችሁ ዋይናት እና ፎሎ አድርጓት ሁላችሁ። እናመሰግናለን። እንጀምር። ጀምሩ ይኸው ጀምሩ ብለው በኮመንት ቅጥቅጥ እያደረጉ ነው። እንጀምርላቸው። የ1 ሚሊዮን ብሩን የታለ ይኸው ሪም ጎልድ የሚለው ሰማያዊ። እሺ እንጀምር። አብዬ የስ ፕሊዝ እንጀምር። እሺ ፋሚሊ እንግዲህ ይታያችኋል። 0 ነች አይደለ? ይታያል። የሚወጣው የ1 ሚሊዮን ብር ዕጣ ነው። ትልቁ ዕጣ የ1 ሚሊዮን ብር ዕጣ ነው አሁን የሚወጣው ጋይስ። ከመጀመራችን በፊት አንዴ ያ ፐርፊውም ፎሎ ሊያው ይቅርታ አድርጉልኝ። አንዴ ጋይስ ያ ፐርፊውም 108,400 ነው። አንዴ ያ ፐርፊውምን ሁላችሁም ፎሎ በማድረግ 110,000 እናስገባው። 1,600 ሰው ያ ፐርፊውምን ፎሎ ካረገ 110,000 ይገባል ጋይስ። ሌትስ ጎ። አንዴ ሁላችሁም ያ ፐርፊውም የሚለውን እዚህ ጋር በትልቁ ያለውን አካውንት ሁላችሁም ፎሎ አድርጉት። 108,400 ነው። 1,600 ሰው ያ ፐርፊውምን ፎሎ ካደረገ 110,000 ይገባል ጋይስ። 1,600 ሰው ሌትስ ጎ። ሁላችሁ ያ ፐርፊውም የሚለውን እዚህ ጋር በትልቁ ያለውን ማለት ነው በቪዲዮ ያለውን አካውንት ሁላችሁ ፎሎ አድርጉት። ያ ፐርፊውምን ፎሎ አድርጉት። ፎሎ ያ ፐርፊውምን ፎሎ ያ ፐርፊውምን ፎሎ ያ ፐርፊውምን
ልንጀምር ነው። የ1 ሚሊዮን ብር ውጣ ሊጀምር ነው። 1600 ነበር የቀረው። አሁን 1400 ብቻ ቀረው። 1400 ሰው ብቻ ነው የቀረው። ያ ፐርፊውም 110 ሺህ ለማስገባት ያ ፐርፊውም 110 ሺህ ግባና እናወጣለን። የ1 ሚሊዮን ብር ውጣ። ሌትስ ጎ ሌትስ ጎ። ሁላችሁም ያ ፐርፊውም የሚለውን አካውንት ፎሎ አድርጉት። ያ ፐርፊውም 110 ሺህ ሲገባ ነው የምንጀምረው ውዶቼ። ይግባ መጀመሪያ ፎሎ አድርጎ 1000 አሁን የቀረው 1300 ብቻ ነው የቀረው። 1300 ብቻ 1200 አንበሶች 1200 ብቻ ቀረው። ሌትስ ጎ ያ ፐርፊውምን 1100 አሜዚንግ ዩ አር አሜዚንግ ጋይስ ትችላላችሁ። አንዴ ሁላችሁም ያ ፐርፊውም የሚለውን አካውንት ፎሎ አድርጉ። አሁን 2000 ሰው ነው ያ ፐርፊውም ፎሎ ያደርገው ይላችሁ 4000 ይላል። እዚህ ጋር ደብል ነው የሚቆጥረው። 4000 ሲካፈል ለሁለት 2000 ሰው ብቻ ነው ፎሎ ያደረገው ያ ፐርፊውምን። አሁን ሌትስ ጎ 1200 ቀረ አንበሶች። 1200 ብቻ ነው የቀረው። ያ ፐርፊውም 110 ሺህ ሲገባ የ1 ሚሊዮን ብሩ ዕጣ ይወጣል። የ200 ሺውን አውጥተናል። የቀረው የ1 ሚሊዮን ብሩ ነው። ሌትስ ጎ ትልቁ ዕጣ ነው የቀረው እጃችን ላይ አንበሶች። 1100 ብቻ ቀረ። 1100 ጀምሩ ብላችሁ የምጽፉ ሰዎች እሱን በምጽፉበት ሰዓት ሼር አድርጋችሁ አዲስ ያልመጣ ሰው መጥቶ ፎሎ እንዲያደርገው አድርጉ። ሌትስ ጎ 1000 ሰው ብቻ ነው የቀረው። 1000 ሰው ብቻ ያ ፐርፊውምን ፎሎ ካደረገ 110 ሺህ ይገባል። የ1 ሚሊዮን ብር ዕጣ ይወጣል። ሌትስ ጎ 1000 ሰው ያ ፐርፊውምን በቪዲዮ ያለውን ትልቁን አካውንት ያ ፐርፊውም የሚለውን 1000 ሰው ብቻ ነው የቀረው ጋይስ። 109 ሺህ ገብቷል። 110 ሺህ ሊገባ 1000 ሰው ነው የቀረው። ሌትስ ጎ ጋይስ ሌትስ ጎ የ1 ሚሊዮን ብር ዕጣ ልናወጣ ዝግጅታችንን ጨርሰን ያ ፐርፊውም ፎሎ 110 ሺህ እስኪገባ ብቻ ነው የምንጠብቀው። 1000 ሰው ነው የቀረው። 900 ሰው 109,100 ሆኗል። ሌትስ ጎ እዚህ ጋር የሚታያችሁ ፎሎ ላይ 4400 የሚታያችሁን ሲካፈል ለሁለት 2200 ሰው ፎሎ ያደርገው። ሌትስ ጎ 109,100 900 ሰው ብቻ ነው የቀረው። 900 ሰዎች ያ ፐርፊውም የሚለውን አካውንት ፎሎ አድርጉ። 900 ሰዎች ያ ፐርፊውም የሚለውን አካውንት ፎሎ አድርጉ። ሌትስ ጎ ፋሚሊ አፍጥኑት። አልገባም ፕሮፋይሉና መንካት። እናንተ እዚህ ጋር ያለውን እኮ ነው የምታዩት። እናንተ እዚህ ስክሪን ላይ የሚቆጥረውን ነው የምታዩት። እሱ ደብል ነው ማየት ያለባችሁ። ነክታችሁ ፕሮፋይሉን ነው ማየት ያለባችሁ። አልገባም 109 ሺህ ነው። አልገባም 110 ሺህ ግባን የተባባል ነው። ሌትስ ጎ ፋሚሊ 900 ሰዎች ይቀራል። 109,100 ነው ያ ፐርፊውም አካውንት። 900 ሰዎች ሁላችሁም እዚህ ጋር ያላችሁ 8000 ሰው አላችሁ አይደለ? ከ8000 ሰው ያ ፐርፊውምን ፎሎ ያላረጋችሁ ብዙ ትኖራላችሁ። ቼክ አድርጉ። እየነካችሁ ፎሎ ማድረግና አለማድረጋችሁን ቼክ አድርጉ። ጊፍት የምትሰጡበት በጊፍት እዚህ ጋር ሞላ ብዬ ማቆም መስሏችሁ ከሆነ እኔ ፕሮፋይሉን ነክቼ ነው ቼክ የማደርገው እንጂ እዚህ ጋር የቆጠረውን አይደለም ማየው። እንደዚህ ነክቼ እዚህ ላይ ነው ማየው። ያው ሌትስ ጎ አንድ ላይ ያ ፐርፊውምን ፎሎ ያን ፐርፊውም የ1 ሚሊዮን ዕጣ እየጠበቃችሁ ነው ጋይስ። የ1 ሚሊዮን ብር ዕጣ እየጠበቃችሁ ነው። 800 ሰው ብቻ ነው የቀረው። ምንድን ነው ዋርኒንግ? ከምንድን ነው? ለምን ዋርኒንግ? ላይቭ ቢዝነትን ሪዝን ዋይ ለእኔ ቲንክ ዊ ሜድም restricted in search result as we have detected suspicious activity that may violate our integrity and authenticity policy. If you think we made a mistake, you can appeal. አፒል አድርጌዋለሁ። እስኪ አፒሉን ከተቀበለ እናያለን። ሌትስ ጎ ጋይስ ፎሎ ሙሉት። የፐርፊውምን ፎሎ 800 ሰው ብቻ ነው የቀረው። 110 ሺህ እንጀምርና እሺ በመሀል ቼክ እናደርገዋለን። ሌትስ ጎ በመሀል ቤተሰቦች አሁን እንግዲህ የ1 ሚሊዮን ነው። ሚሊዮን ስለሆነ ተነስቼ ነው የምጥለው። የ1 ሚሊዮን ብር ዕጣ ትልቅ ዕጣ 1 ሚሊዮን። እሺ የአሁኑ የ1 ሚሊዮን ነው። ከኛ ሽቶ ገዝታችሁ ከያ ፐርፊውም ሽቶ ገዝታችሁ የዕጣ ኩፖናችሁን የያዛችሁ የ1 ሚሊዮን ተሸላሚ ልትሆኑ ይኸው ቀኑ ደርሷል። አሁን ልናሽከረክረው ነው። ይታያችኋል። አራቡዬ ይታያል፣ በደንብ ይታያል። የስ በደንብ ይታያል። እሺ ያዙልኝ ቁጥር። እሺ 1 2 3 በስመ አብ። አይ ካንሰል ነው። ሁለት ካንሰል ነው። ሁለት ቁጥር ካንሰል
2 እና 3 ተቀባይነት የላቸውም። ነግረናቸው ልንጀምር ነው 1 2 3 በስመ አብ ካንሰል ነው። እሺ ነው ዘንድሮ 2 ቁጥር 2 እና 3 ከወጣ ካንሰል ነው። 1 2 3 1 ነው 0 እንደ ቅድሙ መብራቱን ብታጠፋለን። እሺ ቆይ እርግጠኛ እንድንሆን እጅ ላይ መሰለኝ 1 ላይ አይደል? ቀይ ላይ ነው ጋይስ አይደል? ይኸው እየጻፉ ነው። 1 ላይ ነው። 1 ነው። 1 ቁጥር ነው። 1 ነው። 1 ነው። ግን 0 ነው የሚለው አሉ፣ 1 ነው የሚለው አሉ። ግን የሚታየኝ 1 ነው። ቤተሰቦች ምንድን ስላላችሁ ከጭቅጭቁ ይደገም ካላችሁ ይደገማል። ይደገም ካላችሁ ይደገምላችሁ። እኔ እርግጠኛ መሆን ነው የምፈልገው። እኔም ዝም ብለው ለዛ ነው። ይኸው ግን 1 ነው እያለ ነው ህዝቡ። 1 ነው። ይኸው 1 ነው። ኮመንቱን ማየት ትችላለህ። ህዝቡ 1 ነው። 1 ቁጥር እያለ ነው። በህዝቡ እንሂድ፣ በድምፅ እንሂድ። 1 ነው። 1 ነው። እሺ 1 ነው። ፋሚሊ 1 ነው። 1 ቁጥር ግማሹ 0 እያለ ነው። በኋላ ነገር ይመጣል። ይኸውልህ ይኸው ግማሹ 0 እያለ ነው። እሺ ስለዚህ ይደገም ይቅርብን። እኔ በኋላ ጭቅጭቅ አልፈልግም ደግሞ። እሺ ልንደግመው ነው። እሺ ይደገም ልንደግመው ነው። እሺ ተስማምታችኋላ? ልንደግመው ነው። እሺ ሊደገም ነው ጋይስ። የ1 ሚሊዮን ብር ዕጣ ነው እየወጣ ያለው ጋይስ። ከያፓል ገዛችሁ ሁሉ ኩፖናችሁን ይዛችሁ እዚህ ጋር ተገኙ። ሼር አድርጉለት ጋይስ በጠቅላላ። እሺ 1 2 3 ወይ ሻጭ እየመጣሁ ነው። ዘጠኝ ቁጥር 9 ምንድን ነው የሚታያችሁ ጋይስ? አናቱ ላይ 9 ላይ 9 ቁጥር ተይዟል። 9 ቁጥር 9 ቁጥር ይዘናል። ስለዚህ የመጀመሪያ 9 ሆናችሁ ተዘጋጁ። የመጀመሪያ ቁጥር 9 ሆናችሁ ተዘጋጁ። የኩፖን ቁጥራችሁ በ9 የሚጀምር ተዘጋጁ። የመጀመሪያ ቁጥር 9 ሆናችሁ የኩፖን ቁጥራችሁ በ9 የሚጀምር አሪዩ ሬዲ? በ9 የሚጀምር ልባቸው። ይሄ እንግዲህ የ1 ሚሊዮኑ ነው። የ1 ሚሊዮን የኢትዮጵያ ብር 1 ሽቶ ከኛ የገዛችሁ ከኛ ሽቶ ገዝታችሁ የነበራችሁ። እሺ ልንጀምር ነው። ሬዲ? እሺ ሪምን ፎሎ እያደረጋችኋት እናንተ ደግሞ እያያችሁ ኮፒ እያደረጋችሁ ይቱ። እሺ አብዬ እንጀምር። እንጀምር። እሺ የመጀመሪያው 9 ነው። ይሄ ሁለተኛው ነው። 1 2 3 በስማ 5 ይኸው 5 ቁጥር 9 እና 5 አሁን እንግዲህ 2 ዲጂት ነው የሚቀረው። 2 ዲጂት ነው የሚቀረው 2 ዲጂት ነው። ይሄ እንግዲህ 1 ሚሊዮን ብር የሚሸለም ነው። የ1 ሚሊዮን ከኛ ሽቶ ገዛችሁ፣ ከኛ ሽቶአችሁን የገዛችሁ። እሺ እንጀምር። አቡ 9 እና 5 ተይዟል። እሺ 1 2 3 9 ድጋሜ 9 እንግዲህ ቀጣይ እናንተ እስቲ አሁን ታፕታፕ ኮፒንግ በደንብ አድርጉ። ሪምጎርድን ፎሎ አድርጓት። 9 5 9
959 ሬዲ ዝግጁ ናችሁ? 1 ሚሊዮን የኢትዮጵያ ብር ልንሸልማችሁ ነው። ልትሸለሙ ነው። 959 ሆናችሁ 959 እንግዲህ የመጨረሻው ነው የሚሆነው። ይሄ የመጨረሻው ቁጥር ነው። አብዬ ምን ትያለሽ? ወይኔ ጋይስ የ1 ሚሊዮን ብር ውጣ የመጨረሻዋ ቁጥር። አሁን ለምሳሌ 959 የያዛችሁ 9 ሰዎች ልባችሁ ድው ድው እያለ ነው። ወይ 9590 ሊሆን ይችላል፣ 9591 ሊሆን ይችላል፣ 9592 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 ሊሆን ይችላል፣ 5 ሊሆን ይችላል፣ 6 7 8 9 ሊሆን ይችላል፣ ከ0 እስከ 9። ስለዚህ እናንተ 9 ሰዎች ከ0 እስከ 9 የትኛው ቁጥር ይወጣ ቢሆን ብላችሁ ልባችሁ ድቡ 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 ድቡ። እንግዲህ መልካሙን ተመኘንላችሁ። እንግዲህ የመጨረሻዋ ናት የቀረችው። አንዴ ፎሎ ያድርጉ፣ ያ ፐርፊውምን ፎሎ አድርጉ ጋይስ። አንዴ 800 ሰው ብቻ እኮ ነው የቀረው። ለፎሎ ትሰስታላችሁ እንደ አንዴ ሁላችሁም ሪምንም ያ ፐርፊውምንም ፎሎ አድርጉ። ሁላችሁም ቶሎ ቶሎ የመጨረሻዋ ቁጥር ልትወጣ ነው። የ1 ሚሊዮን ብር እጣ ነው እየወጣ ያለው ጋይስ። 1 ዲጂት ናት የቀረችን። 3 ዲጂት ወጥቷል። 959 ወጥቷል። የመጨረሻዋ ናት የቀረችው። ሊስኮ ምንድነው? ኬኩም ተዘጋጅቷል። አብረን እንቆርሳለን። ማን ይሆን እድለኛ? አሁን አብረን እንቆርሳለን። የት ናችሁ እድለኞቹ? ሚሊዮነሮቹ የት ናችሁ? ለሚያስፈልገው ሰው እንግዲህ ይሁን ብለናል። ለሚያስፈልገው ሰው ፈጣሪ ላለለት ሰው ይሁን። እንግዲህ መልካምን ተመኘው። አሚን። አንዴ 700 ሰው የሚቀረው አንዴ ቆይ፣ የመጨረሻዋ ቁጥር ከመውጣቷ በፊት አንዴ ፎሎ ያርጉ። ያ ፐርፊውምን ፎሎ አርጉ። 700 ሰው ብቻ ነው የቀረው። ያ ፐርፊውም አካውንት 110 ሺህ ሊገባ 700 ሰው ብቻ ነው የቀረን ጋይስ። አሁን 2600 ሰው ፎሎ አድርጋችኋል እስካሁን። 700 ሰዎች ብቻ ነው የምንፈልገው። 700 ሰው አንዴ ፎሎ አድርጉ። የመጨረሻዋን ቁጥር ልናወጣ ነው። 700 ሰው ያ ፐርፊውም የሚለውን አካውንት ፎሎ አድርጉ። ሌትስ ጎ። ሁላችሁም አፍጥኑት ጋይስ፣ አፍጥኑት። ቶሎ እጣው እንዲወጣ አፍጥኑት ማሮቼ። እየሄደ አይደለም። የስ 8 9 20 ሌትስ ጎ 21 22 23 ሂዱ። ያ ፐርፊውም የሚለውን በትልቁ ያለውን 24 ሂዱበት። 25 24 25 26 ያ ፐርፊውምን ፎሎ ቶሎ በሉ እጣው እንዲወጣ ቶሎ በሉ። 27 28 ሌስኮ ፋሚሊ 29 አንበሶች 600 ሰው ብቻ ነው የቀራችሁት። አንበሶች ሌስኮ። የመጨረሻዋ ቁጥር ናት የቀረችን። የ1 ሚሊዮን ብሯ የመጨረሻዋ ዲጂት። የመጨረሻዋ 1 ቁጥር ነች የቀረችን። እንግዲህ ከዚህ 1 ቁጥር 0 ሊሆን ይችላል፣ 1 ቁጥር ሊሆን ይችላል፣ 2 ቁጥር ሊሆን ይችላል፣ 3 ቁጥር ሊሆን ይችላል፣ 4 5 6 7 8 ሊሆን ይችላል፣ 9 ሊሆን ይችላል። ስለዚህ የትኞቹ ናቸው እንግዲህ ፈጣሪ ነው የሚያውቀው። እንግዲህ እኛ እንሞክራለን ማለት ነው። እድለኞቹ ዝግጁ ሆኖ እሺ፣ ሬዲ ናችሁ? ይሄ የመጨረሻዋ ዲጂት የ1 ሚሊዮን ከኛ ሽቶ ገዝታችሁ ከያ ፐርፊውም 1 ሽቶ ገዝታችሁ የ1 ሚሊዮን ብር ተሸለሙ ብለን ከ3 ወር በፊት ያወጣ ነው እንትን እንግዲህ ዛሬ ላይ ደርሷል ማለት ነው። እንግዲህ ልትሸለሙ አንድ መሽከርከር ብቻ ነው የቀረው። ስለዚህ መልካም እድል። ሀዊ የምትይው ነገር አለ እንደው ከሚሊዮኑ ከመውጣቱ በፊት? እኔ እንጃ፣ በጣም እኔ ስትረስ ሆኛለሁ ከእነሱ እኩል። ልክ ኩፖናቸውን ይዘው ከሚጠብቁ ሰዎች እኩል ጭንቀት ውስጥ ነው ያለሁት። ለማን ይሆን እየደረሰ ያለው? ለማን ይሆን የሚደርሰው የሚለው ነገር? ማን ይሆን እድለኛው? ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ ነው የሚያውቀው። ጥሩን ነገር ተመኝተን የጀመርነው አሁንም ደግሞ ጥሩ ነገር እንደሚሆን እንደሚያስፈልገው እንደሚወጣ ምንም አንጠራጠርም። እሺ ዳይ 1 2 3 የመጨረሻ አምጡ። አራት ላይ መሰለኝ። እኔ 4 ላይ ነው የሚታየኝ። እናንተ ምንድን ነው ያችሁ ውዶቼ? ተመልካቾች ይጻፉ። 4 3 እያሉ ነው እነሱ።
ግን ያለው 4 ላይ ነው። እንትኑ ቀጥታ ፊት ለፊት መዞር አይችልም ወደዚህ፣ ግን ከተንቀሳቀሰ ደግሞ ይቀየራል። አራት ነው። አያችሁት? ለእነሱ እንዴት ነው 3 የሚታያቸው? እነሱ 3 ያላቸው ቁጥር ነው እንደዛ የሚሉት። የሁሉ ሰው 3 አለው። እንግዲህ 4 ነው ነገር እኮ እንደዚህ ነው ያልከው። እኔ አሁን 4 ነው የሚታየኝ። ሰማያዊ ላይ ነው ያለው። እንዴ ግልጽ እኮ ከለር ስላለው ያስታውቃል። የትኛው ቀይ ነው? ይኸውላችሁ አይ 3 ቁጥር አረንጓዴ ናት፣ 4 ቁጥር ሰማያዊ ናት። በደንብ ያስታውቃል። ያስታውቃል። ሌትስ ጎ 4 ቁጥር 9,594 9,594 1 ሚሊዮን ብር ተሸላሚ ሆናለች። የት አለሽ? የት ነሽ? እንደውልላት ሄዳለች። ምን እያለች ነው? 05 65 እሺ 10 የት አለሽ? ሚሊዮነሯ እየጠራ ነው። ሪካርድ አድርጉ። ሰላም እህቴ፣ ሰላም እንዴት ነሽ? አልሐምዱሊላህ። ይቅርታ ረበሽኩሽ? እንዴት ሰዓት አረበሽከኝ? እሽማ ሽቶ ገዝተሽ ነበረ እንዴ? ከያብ 2 ሽቶ ገዝቻለሁ። 2 ሽቶ ገዝተሻል? ላይቭ ላይ አይደለሽም? እንዲያሆን ላይቭ ላይ አይደለሁም። ማውጣት ግን እችላለሁ። እስኪ ምንም ነገር የለም። እንደው ሀቡ ቤት ፈልጌሽ ነው የኔ ማር። ነይ፣ እንዴት ነሽ? አልሐምዱሊላህ። ሀቡዬ እንዴት ነሽ? ዋትሳፕ ላይ ነይ እና ቲክቶክ ፕሮፋይልሽ ላኪ። ፕሮፋይልሽ ቲክቶክን ስክሪንሻት አድርገሽ ላኪልን እና ትገቢያለሽ ሀቡ ጋር። እሺ ምን ሰጥሽ? ስትጽፊ ሞዴሬተሮች ያስገባል። ወይ ጉድ! ዛሬ ደግሞ የለያል ባቡ ላይም ላይ ጭራሽ እንቅልፋቸውን የተነሳ ፈጣሪ የጻፈው። የት ሀገር ቁጥር ነው? ቁጥሩ ኢማራት ነው። እሱ ኢማራት፣ ሁሉ ነገር ኢማራት። የት ነው ይወጣላት? የት ተረጋጋሽ ደግሞ? የቅድሟ የት ናት? እቺ ሻርጃ የቅድሟ የት? የቅድሟ ሻርጃ ነች። የቅድሟ ሻርጃ። ኦኬ። ይችኛዋስ? ሁለቱ ሻርጃ ነች። ሻርጃ ነች። ሻርጃዎች 4 ዘንድሮ የቤቱን ምጣ ሻርጃ ላለ ሰው ብቻ ወጥቶ ጉድ እሺ ወንድሜ፣ ወይ ጉድ! እስኪ እንስማት እህታችን፣ በእናታችሁ ፕሮፋይሉ አላክልኝና ኮድ ልስጥክ። እሺማ እሺ። ሻርጃዎች 4 ዘንድሮ ሁለቱም አንደኛ ጣም ሁለተኛ ጣም ከሻርጃ ይገርማል። እሺ አቡዬ ልኬልሻለሁ። እሺ ወይ ጉድ! እስቲ ቆይ ሀቡ እንዳትነግሪያት እስኪ እንደወጣላት ትሆኑ። ኧረ ሰርፕራይዝ ነው የምናደርጋት። ቤተሰብ እንዳትናገሩ ከኮሜንት ውስጥ ታች ያላችሁ ይህንን ኮድ ስጣት። አሁን ወደ ሞዴሬተሮች ያስገባው ተመታ። ይህንን ስትጽፍ ለሞዴሬተሮች ላስተላልፍ። ወይ ጉድ! ሞዴሬተሮች ፕሊስ ኮንፈርም አድርጉልኝ ማየታችሁን። አንዳችሁ ላይክ ስጡኝ። የኔ ፈጣን ቤትዬ፣ የኔ ፈጣን አቡዬ እስከምትመጣ ቦታ ልቀይር ነው። እሺ እንደው ፊቷን ማየት ነው የምፈልገው። ልጅ ታመጣ የራሱ 3 ነበር ያላችሁት። 3ኛ ጣማ የኢድ ዕለት ወጣ እኮ ባለ 100 ሺህ ሆነ። እያወራን ነበር። የኢድ ዕለት ወጣ። ይኔ ማር የኢድ ዕለት አወጥቷል።
ውዶቼ ሪምን ፎሎ ያላረጋችሁ ካላችሁ በእናታችሁ ለዛ ምስኪን ወንድማችን 1400 ሰው ብቻ ነው የቀራት። ሪም ሙሉትና 600 ሺህ ነገ ታስገባለት፣ ብሩን ነገ ታስገባለት። ሪም ጎልድን ፎሎ አድርጓትና በጣም ነው የሚያሳዝነው። አይታችኋል። በሁለት እግሩ መሄድ አይችልም፣ እየተንፏቀቀ ነው የሚሄደው። ቱርክ ሄዶ መታከም አለበት እና እባካችሁ ለአኑሽ መታከሚያ ሪም እንድትሰጥ እናንተ ሪምን አሁን ሁሉ አስገቧት። 1400 ሰው ነው የቀረው። ወይ ሪምሻ የስልኩ መጣ አልተው ነው ባይዘው። እሺ የስልኩ መጣ ይቀጥላል። በእሱ ደግሞ ለምን እንደ ፎሎወርሶች ይቀጥላል እንደባለፈው። በጣም ጥሩ። ስንት ሲገባ ደግሞ እሱ ዝም ብሎ እናወራለን በዋትሳፕ አይሻል? ሁሉ ግን ያደረጉ ኦልሬዲ ለራሳቸው ራሱ ቃለ ለፎሎወርሶቹ ለራሳቸው። ጥሩ፣ በጣም ጥሩ። እሺ ያላ ይስጥሽ። እሺ ጋይስ 1200 ብቻ ነው የቀራት። እንሙላለትና